ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ወኢን ካነ ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው አሉ። ስለዚህ አንድ ሰው 250 ሺህ ብር ሰጥቷችሁ ከዚያ በኋላ ከዚያ ከፍ ያለ የትኛውንም ከፍታ ሊሆን ይችላል 280 ሺህ ከተቀበላችሁ በዚህ ነው የምትመልሱት የሚል ስምምነት ካላቸውና ከተበደራችሁ ያ ወለድ ነው። ወለድ ነው። ያንስ ተስማምተን ከሰጠንስ ያንን ገንዘብ እኮ መጀመሪያ መስፈርት አስቀምጦባችኋል። መጀመሪያ መስፈርት ባያስቀምጥ ኖሮ ችግር የለውም ጨምራችሁ ብትሰጡት። ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ጊዜ አንድ የተወሰኑ የሆኑ የሰለሙ ሰዎች ከመካከላቸው መቶ የተናገረው ሰው ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ደግሞ የሚሰጧቸው ምንም ነገር የላቸውም ነበር። ነገር ግን እያስተማሩ ነበርና ጠየቋቸው ለሰሃቦቻቸው። በመካከላቸውም የአይሁዶች እና ክርስቲያኖች እየመጡ ትምህርታቸውን ይማሩ ስለነበር ማን ነው የሚያበድረኝ ሲሉ ጊዜ ከአይሁዶች መካከል አንደኛው እኔ አበድረውታለሁ አንድ ሜት አድርጎ እስኪጨርሰው እንድን ከአይሁዶች መካከል አንደኛው ተነሳና እኔ አበድረውታለሁ ሙሐመድ አላቸው ሰለላሁ ዐለይሂ ወሰለም። ተመልከቱ፣ ይህ አይሁድ ተራ አይሁድ እንዳይመስላቸው ያ ጀማዓ። ይህ አይሁድ በጣም ሊቅ ነው፣ አዋቂ ነው። የአብዱላህ ብኑ ሰላም ጓደኛ ነው። አንደኛው አይሁድ ሰልሟል፣ አብዱላህ ብኑ ሰላም የአይሁዶች ሊቅ። ሁለተኛው ይሄ ነበር። ነቢ ሰለላሁ ዐለይሂ ወሰለም ሲያስተምሩ ተደብቆ ይማር ነበር፣ ይሰማ ነበር። ታቸዋል። በዚያን ጊዜ ይህ ሰው እኔ አበድረውታለሁ አላቸው። አበድራችኋለሁ ያለው ማበደር ፈልጎ ምናምን እንዳይመስላችሁ፣ በእርሳቸው ላይ የሆነ ትንቢት ስለተነገረ ያንን ለማረጋገጥ ነው። ምን እንደሆነ መጨረሻ ላይ ታሪኩን ስትጨርሱ ጊዜ ይገባቸዋል። ከዚያ በኋላ እኔ አበድርሃለሁ አላቸው። አበድረኛ አሉት ነቢ ሰለላሁ ዐለይሂ ወሰለም። ከዚያ 100 ቁና ቴምር አበደራቸው። ቁና ስንል ዛሬ በምናያት አልነበረችም፣ በጣም ትልቅ ነው። 100 ቁና ቴምር አበደራቸው። ጊዜ ተወሰነ። በዚህ ጊዜ ትመልሳለህ እመልሳለሁ ተባባሉ። እሺ ተባባሉ። ከዚያ በኋላ ያንን ቴምር ነቢያችን ሰለላሁ ዐለይሂ ወሰለም ለነዚያ ለተራቡ ሰዎች አድርሱልኝ ስጡልኝ አሉ። ተሰጠ ያ ቴምር። ከዕለታት አንድ ቀን እያስተማሩ እያለ ነቢ ሰለላሁ ዐለይሂ ወሰለም የአይሁድ መጣ እንዳለ ሰሓቦች እነ ዑመር እነ ኻሊድ ምናምን ባሉበት ታቸዋል። አንዴ በክሪ አንዴ ሊጨርስና ታሪኩን ከዚያ በኋላ ነግራቸዋለሁ ስላለው ነገር። አሁን ስለ ብድር እየተናገርኩ ነው፣ በዚያ ላይ ጨምሮ ስለማበደር። ከዚያ በኋላ ይህ አይሁድ ነቢ ሰለላሁ ዐለይሂ ወሰለም እያስተማሩ በጣም ብዙ ህዝብ ነው እየተማረ ያለው። እነዚያ ጀግና ሰሓቦች ባሉበት እነ ዑመር እነ ኻሊድ ምናምን ባሉበት እያስተማሩ እያለ መጣ። ጊዜው አልደረሰም። ልብ በሉ፣ የተስማሙበት በዚህ ጊዜ ትመልሳለህ የተባሉ ባሉበት መጣና ይህ አይሁድ ነቢያችን ሰለላሁ ዐለይሂ ወሰለምን እዚህ ያዛቸው። ፈአኸዘ ቢመጃሚዕ ሲያቢሂ ይላል፣ የልብሳቸው መሰብሰቢያ ላይ እዚህ ጋር ያዛቸው፣ ወዘወዛቸው። እንደዚህ በአንገታቸው ላይ የሚወዘውዝባቸው ሰንበሩ እስኪወጣ ድረስ ይላሉ የዓይን እማኞች ሰሃቦች ሲናገሩ። ምን እያላቸው ነው? አንተ ሙሐመድ ያበደርኩህን ብር አታመጣም። በሰው ፊት ሊያዋርዳቸው ማለት ነው። እናንተ የአብደል ሙጠሊብ ልጆች እንደዚህ ናችሁ በቃ እያለ በዘራቸው ሁሉ ሄደ። ቦታችኋል። ነቢያችን ሰለላሁ ዐለይሂ ወሰለም ጫፉን አልነኩትም። ከራሳቸውም ሊከላከሉም አልተነሱም። ጉልበት አንሷቸው ነው ወይ? ላ ወላሂ አንሷቸው አይደለም። ነቢ ሰለላሁ ዐለይሂ ወሰለም ኡዕጢየ ቁወት 30 ረጁለን አው 40 ረጁለን። ነቢያችን ሰለላሁ ዐለይሂ ወሰለም የ30 ሰው ጉልበት ተሰጥተዋል፣ በኃይል ማለት ነው። ማንም እዚህ ምድር ላይ እርሳቸውን ያክል ኃይል የተሰጣቸው ሰለላሁ ዐለይሂ ወሰለም አልተጠቀሙበትም በሰውየው ላይ። እንደዛ እየጎተታቸው ጸጥ አሉት፣ ቻሉት፣ አልተበቀሉትም፣ ጉልበታቸውን አላነሱም። ጊዜውም አልደረሰም። ገብቷቸዋል። የሚመጣበት ሰውየው የሚጠይቅበት የተስማሙበት ገና። በዚህ ጊዜ እርሳቸው ዝም ሲሉ ሰሓቦች አላስችላቸውም። ዑመር ወይንም ኻሊድ ብን ወሊድ ከሁለት አንዳቸው ተነሱና አቱከሊሙ ረሱሉላህ ሰለላሁ ዐለይሂ ወሰለም ከሃዛ ነቢ ሰለላሁ ዐለይሂ ወሰለም ልክ እንዲህ ታናግራለህ አሉት። ኢዘን ያ ረሱለላህ አን አድሪበ ዑኑቀህ አለ ዑመር። አንቱ የአላህ መልእክተኛ ሆይ እርሱን እንዲህ እያደረገኝ አንችልም፣ ይፍቀዱልኝ አንገቱን ልቅለው አላቸው። ጉልበት ከሆነ የሚፈልገው ሰውየው። ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ወደ ዑመር ዞሩና ምን አሉት? ዑመር ሆይ እኔና ይህ ሰው ተበዳድረናል ብድር፣ ካንተ የምንጠብቀው ደግሞ እንዲህ አልነበረም። እሱንም ጊዜው አልደረሰምና ጊዜው ሲደርስና ብለህ ልትገስጸው፣ እኔንም ብድር አለብህና ብድሩን መልስለት ልትለኝ ነበር የሚገባው። በመካከል ገብተህ ሰውየውን አታስጨንቀው አሉት። ጭራሽ ነቢ ሰለላሁ ዐለይሂ ወሰለም አሁን ምናልባት አሉ በቀጣይ ይህ ሰው አስፈልጎት ሊሆን ይችላልና የመጣው ጊዜው ባይደርስም ሂድና ከቤት
100 ቁና ቴምር ስጠው፣ አንተም ደግሞ ስላስፈራራኸው 10 ቁና ቴምር ጨምረው ብለው ነቢ ሰለላሁ ዐለይሂ ወሰለም አዘዙለት። ሄደ ሰውየው ከዑመር ብን አልኸጣብ ጋር ሊቀበል ሄደና 100 ቁና ቴምር ሰፍሮ ከሰጠው በኋላ ሊሄድ ሲል ና ወዴት ነው የምትሄደው አለው። እንደጨረስኩኝ እኮ በድሬን 100 ቁና ነበር ያበደርኩት አለ። አይ ቅድም ስላስጨነቅነህ የአላህ መልእክተኛ ነቢያችን ሰለላሁ ዐለይሂ ወሰለም 10 ቁና ቴምር አዘውልሃል ብለው ነገረው። ከዚያ በኋላ ሊቀበል ዘወር ሲል ተሸፍኖ ነበር። ዑመር ብዙ አላየውም ነበር። ወዲያው ሲያየው ጊዜ ትኩር ብለው ዑመር ብን አልኸጣብ ረዲየላሁ ዐንሁ አወቀው። የአይሁዳውያን ሊቅ ነው ሰውየው። እንዴ አንተ አለስተ አንተ አብሩል የሁድ የአይሁዳውያን ሊቅ አይደለ እንዴ? በመዲና ላይ አንተ የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለምን በዚህ ሁኔታ ለማነጋገር የፈለክበት ምክንያት ለምንድን ነው? ከዚያ ይሁዲው ያንን ያደረገበትን ምክንያት ሁሉ ለዑመር ነገር። ዑመር ሆይ አለ እኔ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ትንቢቶችን ሁሉ ሳይና ሳረጋግጥ ነበር። ለመጨረሻ ዘመን የተላከው ነብይ መሆኑን በሁሉ ነገር አረጋግጫለሁ። አንድ ነገር ብቻ ነገረን ቃል ነበር ስለ መጨረሻው ዘመን ነብይ የስቢቁ ሕልመሁ ገضባ ከቁጣው ይልቅ ቻይነቱ ይቀድመዋል ተብሎ ተነግሮናል። አውቄ ያስቆጣሁት፣ አስቀየምኩት፣ ያስኩት እዚህ ጊዜውም ሳይደርስ መጣሁበት። ነገር ግን እርሱ ቻይነቱን አየሁበት አለ። ይወታቸዋል በቀሉንና ቁጣውን ማየት አልቻልኩም በፊቱ ላይ። አሁን እርሱ ያ ነብይ እንደሆነ በትክክል አረጋግጫለሁ። ከአንተ ጋር ሄደን እስልምናን መቀበል ሁሉ ፈልጋለሁ ብሎ ተናገረ። ወዲያው ይህ አይሁድ ሄደ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ ብሎ እስልምና ተቀበለ። ከአላህ በቀር ሌላ አምላክ የለም ብዬ መሰክራለሁኝ፣ አንተም ያ የመጨረሻው ቃል የተገባኸው ነብይ እንደሆንክ እመሰክራለሁ ብሎ ወዲያው እስልምና ተቀበለ። አይሁዳውያኖች የሚጠብቁት አንድ ነብይ ነበር። ገብታችኋል? ያ የመጨረሻውን ዘመን ነብይ መሆኑን ሁሉን ነገር አይቷል ይሄ ሰው። ገብታችኋል? ከዚያ በኋላ ይሄንን ማየት ፈልጎ ነበር። ከቁጣው ይልቅ ቻይነቱ ይቀድማል ተብሎናል እና ስለዚህ አውቄ ነው ያስቆጣሁት። ጊዜውም አልደረሰም ነበር። ጊዜው ሳይደርስ ነው አውቄ የመጣሁት። በመካከላቸውም ያን ሁሉ እንደዚህ ስጎትተውና በልብሱ ላይ መስመር እስኪወጣ ድረስ ምንም ሊናገረኝ አልቻለም ማለት ቻይናቸው ነቢያችን ሰለላሁ ዐለይሂ ወሰለም። ገብታችኋል? በኡሁድ ጦርነት ላይ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ህዝቦቻቸው ባቆሰሏቸው ጊዜ፣ ጥርሳቸው በተሸረፈ ጊዜ የዛኔ ከነ የምሰሑ ደም አን ወጅህ ዐለይሂ ሰላቱ ወሰላም ወየቁል አላሁመ ግፊር ሊቀውሚ ፈኢነሁ ላ ያዕለሙን ከፊታቸው ላይ ደማቸውን እየጠረጉ አምላክ ያላህ ሆይ የሚያደርጉትን ያውቁምና ይቅር በላቸው ህዝቦችን እያሉ ይጸልዩላቸው ነበር። ከይፈ ዩፍሊሑ ቀውሙን ሸጁ ነቢይሁም ይሉ ነበር። እነዚህ ህዝቦች መቼ ነው የሚድኑልኝ? ነቢያቸውን አቁስለውና አድምተው እያሉ ይናገሩ ነበር እና እያቆሰሏቸው እያደሟቸው ቻይነታቸው ይቀድማቸዋል። ነቢ ሰለላሁ ዐለይሂ ወሰለም ጭራሽ እዚያው ደማቸውን እየጠረጉ ይቅር በላቸው እያሉ ይለምኑ ነበር እና መቼ ነው የሚድኑልኝ እያሉ ተስፋ አድርገው ይጠብቋቸው ሁላ ነበር። እና ይሄን ይመስላል። ምን ለማለት ነው ከዚህ ሁሉ ለነገር የፈለኩት ወንድሜ፣ ነቢ ሰለላሁ ዐለይሂ ወሰለም ያበደሯቸውን ሰዎች 100 ቁና ያበደሯቸው ከሆነ መጀመሪያ ከዚያ በላይ ስምምነት የለውም፣ ግን ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ይጨምሩላቸውና ይሰጧቸው ነበር። ይሄ ወለድ አይባልም። ወለድ የሚሆነው መቼ ነበር? መጀመሪያ ስትበዳደር ጊዜ ስምምነት ካደረጋችሁ 100 ቁና በድሮህ ነገር ግን 110 ቁና አድርገህ ትመልሳለህ የሚል ስምምነት ኢትፋቅ ቢኖር መካከላቸው ወለድ ይሆናል። አንደኛው ይሄ ነው። ሌላኛው ወለድ ሊሆን የሚችለው በተመሳሳይ ነገር ሲሆን ነው። ተምር በተምር ብር በብር ወርቅ በወርቅ በተመሳሳይ ነገራቶች 100 ብር አበድሬህ 110 ብር አድርገህ ትመልስ አላህ ከሆነ ይሄ ወለድ ነው። በእቃስ ከሆነ በሚለው በዑለሞች መካከል ሁለት ሀሳብ አለ። ሼክ ኢብኑ ዑሰይሚን ይህ ወለድ እንዳልሆነ ተናግረዋል። ለምሳሌ ባንክ ቤቱ የሆነ መኪና መጣና ቀረበ። ይህን መኪና አሁን ለገዛኝ ሰው 1 ሚሊዮን እሸጣለሁኝ አለ። ከአንድ ዓመት በኋላ ከሆነ ግን 1 ሚሊዮን 100 ሺህ እሸጥለታለሁኝ አለ። ይሄ በይዑ ሽራ ይባላል። ወለድ እዚህ ውስጥ አይገባም። ይሄ መግዛትና መሸጥ ነው። ተስማምቶ ሰውየው መጥቶ አይ እኔ አሁን ሳይሆን ከዓመት በኋላ ያለውን ነው የምፈልገው 1 ሚሊዮን 100 ሺህ እገዛለሁኝ አለ። ተስማምቶ ወሰደ። ይህ ሰውዬ በዚህ ወለድ አይባልበትም። ወለድ የሚሆነው መቼ ነው? ነገር ግን ከተስማማንበት ጊዜ ካለፈ ብሩ እየወለደ እየጨመረ ይሄዳል የሚል ስምምነት ካላቸው የዛኔ ወለድ ይሆናል። ይህን ይመስላል ወንድም። እሺ እና የእናንተ እንዳልከው ከሆነ ይህ በእቃ ከሆነ 100 ፍየሎችን አምጥቶ ሰጣችሁና የሆነ አካል ከዛ በኋላ ይሄንን በዚህ ይሄን ያክል ገንዘብ ታመጣላችሁ ከጊዜ በኋላ ብሎ ሰጣችሁ፣ ተስማማችሁ፣ ወለድ አይሆነውም። እሺ አይ